ባለቤቱን ካናቁ አጥሩን አይነቀንቁ ሲባል ትክክል ነው አይደለም? እውነት ነው አይደለም? ባለቤቱን ካናቁ አጥሩን አይነቀንቁ እውነት ነው ግን አባባሉ እውነት ነው። የሰው አጥር ራሱ ልትነካ ስታስብ ባለቤቱን የራሱ ጉዳይ ብለህ ነው የምትነካው። ወይም ደግሞ የምትፈራው ከሆነ አትነካም። አጥሩ ኃይለኛ ነው አያስነካም፣ ድንበሩን አያስነካም ከተባለ አትነካም። ግን አይ ሪል ነው አይደለም እውነት ለመናገር ጌታ በጣም በህይወት ተሞክሮ በጣም በብዙ አካባቢ ስላየው እኔ ላይ አይደለም በአካባቢ በአንዳንድ ቦታ ላይ ሰውም ላይም ሲሆን በእኔም ላይም አንዳንድ ነገሮች አይቻል። ግን ሪል መሆኑ የድሮ አባባሉ ሪል መሆኑን አየው። በቃ አሁን የሰው አጥር አትነካማ። ጎረቤት ሆነህ ራሱ እኮ ድንበሩን ማያሰካ ሰው እኮ አለ አይደል? እቃ እንኳን ማታስደግፍበት አጥር እኮ አለ። ስለዚህ አጥሩን ባለቤቱን ካናቁ አጥሩ አይነካም። ልክ ነው ልክ ነው። ታምኝበታለሽ? እውነት አሜንስ ምን እንዴት ማለት በቃ አሁን አንቺ ከየትኛው አንፃር የተረዳሽው ነው? አጠርና ከምን ጋር እያይዘሽ ነው? አጠቃላይ ላይፍ አሁን በእጅህ ያዝከውን ነገር ካጣጣልከው እዛ ጋር ያለውም ሰው አይፈልገውማ። ግን በጣም ከያሹ ግን በስነ ስርዓት አካባቢሽ ላይ ያለውም አብሮ ያከብረዋል ያሹን ነገር። እንዲህ ነው ላስረዳክ የፈለኩት። ልክ ነው አይደለም? እሱ ልክ ነው። በቃ ቴንኪው እንዴ